ሰላም ጤና ይስጥልኝ እንደምን አላችሁ? ይህንን የመሰለ ቢሮ ወይም ኦፊስ ተመልከቱት። ቀለም ተቀብቷል እንደምታዩት ነው። ቢሮ በጣም ያምራል። ነገር ግን ቀለም ደብዛዛ ነው እንደምታዩት። ይሄው እንደምታዩት ቀለሙ ደብዛዛ። ቢሮ በጣም ከፍታው ሀይቱ ምናምን በጣም በሚያምር ሁኔታ ነው። ግን ቤቱን የገደለው የቀለም ኳሊቲ ነው። ተመልከቱት። ኦፍ ዋይቶቹን እንዴት ደብዘዋል። እንደገና ወንበሮች አንዳንድ ቦታ ተደርጋተው ይታያቸዋል አይደል? እና ኳሊቲ በሆነ መልኩ አሁን ይሄን ቤት አዲስ ነው ሪዛልቱን ለማሳየት መጀመሪያ ቢፎር ያለውን ነገር እናሳያችሁ ብለን ነው። ቢፎር ያለው ይሄንን ይመስላል። ተመልከቱ። ቢሮ በጣም የሚገርም ቢሮ ነው። በጣም ኳሊቲ የሆነ ትልቅ ፕላዛ ነው እንደምታዩት በመሃል ቦሌ ነው የሚገኘው። ነገር ግን አሁን ይሄው ልንሰራው ነው። ቢፎር ያለው ውጤት እናሳያችሁና አፍተር ደግሞ የሚሆነውን እናንተ እንድታዩት ፈልገን ነው የቀረጽነው። መጀመሪያ ቤትን የሚገለው ፋይናል ነው ወይም ፊኒሺንግ ነው። ፊኒሺንግ በጣም ማማር አለበት። አንድ ቤት ሲሰራ ተመልከቱት፣ ኳሊቲ ነው። ግን ከዚህ በላይ አሁን ውብ አድርገን አሳምረን ከለሮችን ሞዲፋይ አድርገን ሰርተን ስንጨርስ ውጤቱን እናንተ እንድትገመገሙት እናደርጋለንና እጅግ በጣም ኳሊቲ ሰርቪስ ፕሮቫይድ እናቀርባለን። በቤታችሁ ውስጥ ፍሳሽ የሚያመጣ ካለ ኤሌክትሪክ ችግር ካለ ነገር